ግን አርሰናል ብዙ የሚያዘጋው አይደለም የኦዴጋርድ ጉዳት ይዚ ያለ ኗኔሪ ያለ ማክስ ዶማን አለ እዛ ቦታ ላይ መጫወት የሚችሉ ማአት ተጫዋቾች አሉ ስለዚህ የሚያሰጋ አይደለም ያሉት ሚካኤል አርቴታ ፕላን እናደርጋለን ያሉት በቃ ፕላን እናደርጋለን ማስተካከያ እናደርጋለን ሌላ የሚመጣ ነገር የለም የሚል ነገር ነው ያስቀመጡ የሚገኙት ግን ኦዴጋርድ አምበል እንደመሆኑና የጨዋታው ወሳኝ የቡድኑ ይሄ ወሳኝ ሚና አላቸው ብለ ከምታስባቸው ተጫዋቾች አንዱ ከመሆኑ አንፃር ጉዳት ተደጋገመበት ደግሞ አጋጥሞት የማያቀነ ጉዳት ነው ባለፈው አመት ቁርጭምጭሚ ጉዳት በታሪክ የቁርጭምጭሚ ጉዳት አጋጥሞኝ ያቅም ነው የሚለው ኦዴጋርድ ዘንድሮ ትከሻ ሁለቴ ከዛውን ደግሞ ጉልበት የተለያየ ቦታ ይሄ አንዳንዴ የሰውነትህ መላላት ወይም የሰውነትህ አቅም ማጣት የሚያመጣቸው ነገሮች አሉ ሳታቆ ሰውነት ይጎዳና ረጅም ጊዜ ትጫወትና ካለረፍት ትጫወትና በሆነ ባልሆነው ለምሳሌ አንድ ሰው ኢሚዩኒቲ ሲያጥረው ጉንፋንም ቶሎ ያጠቀዋል የመጣው ህመም ሁሉ ያጠቀዋል አይደል እና የኦዴጋርድም የሰውነት መሳሳት ላይክ በጫና የመጣ ብዙ አመት ከመጫወት ጋር ተያይዞ የመጣ ችግር እንደሆነ እየተነገረ ነው የሚገኘው አረፍት ይፈልጋል ተጫዋቹ በቃ በቂ ረፍት መስጠት አለበት የሚሉ ሐሳቦች ከግራም ከቀኝም እየተነሱ ይገኛሉ ጥሩ ነው እንዲመለስ በቂ ረፍት ሊሰጠው ይገባል የሚሉ ሐሳቦች ለማርቲን ኦዴጋርድ እየተነሱ ይገኛሉና የጉዳቱ መጠን የአርሰናል ደጋፊዎች በዚህ ልክ ነው ስፔሲፊካሊ ዛሬና ነገ ይታወቃሉ ተብሎ ይጠበቃል እናነሳላችኋለን ከኖርዌይ ብሔራዊ ቡድን ግን ውጪ